الحمد لله رب العالمين وبه أستعين على أمور الدنيا والدين وأصلي وأسلم على أشرف الخلق والأنبياء والمرسلين نبينا محمد وعلى آله وصحبه ومن اهتدى هديه إلى يوم الدين أما بعد أحبتي في الله حياكم الله وبياكم فالحمد لله رب العالمين يا الله سبحانه وتعالى فكر هنا إنه حينيو حديث درسنا بالله فكاد اسكاون درس خبراناچو حديثوች ብዙ ቁም ነገሮችን እንደወሰድን ተስፋ አለኝ ዛሬ ደግሞ ረሱል አለይሂ ሰላቱ ወሰለም ፊት ለፊታችን በሚገኘው ሃያኛው ሐዲስ ላይ ሶስት እጅጉን አስከፊ ሆኑና እያንዳንዱ ሙስሊም ይጠነቃቸው የሚገቡ ባህሪያቶችን ገልጸው ያስቀምጡልናል እነዚህ ስነ ምግባሮች ወይም ባህሪዎች ሙእሚን የሆነ ሰው ፈጽሞ ሊገለጽባቸው ወይም ደግሞ ረሱል ሊላበሳቸው የማይችሉ የሆኑ አደጋቸው ደግሞ ምናልባት ሰውየው እነዚህን ሲፋዎች የተላበሰ የሆነ እንደሆነ እጅጉን ከፍተኛ ሊሆኑ እንደሚችሉ ረሱል አለይሂ ሰላቱ ወሰለም ተናግረዋል أبي هريرة رضي الله عنه أرضاه سناقروا قال رسول الله صلى الله عليه وسلم رسول عليه الصلاة والسلام انده بلو اللال آية المنافق ثلاث إذا حدث كذب وإذا وعد أخلف وإذا اؤتمن خان إذا حدث كذب እንግዲህ የሙናፊቅ ምልክቶች አሉ አያቱል ሙናፊቅ አያ ማለት ምልክት ማለት ነው አልሙናፊቂ ثلاث የሙናፊቅ ምልክቶች ሶስት ናቸው እነማን ናቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም አንደኛው ቃሉ إذا حدث كذب በሚናገር ጊዜ ይቀጥፋል ይዋሻል ዋሾ ነው ማለት وإذا وعد أخلف ቃል የገባ ደግሞ የሆነ እንደሆነ በቃሉ አይገኝም ቃሉን ይሰብራል ቃሉን ያጥፋል وإذا اؤتمن خان እንደዚህ ደግሞ የታመነ የሆነ እንደሆነ እምነቱን ይከዳል አንተ አማና ሰጥተዋል ከዛ በኋላ አላወኩም ማላየው ነው የሚለው ሙናፊቅ ብሎ ማለት በመሰረቱ በውስጡ መጥፎ ነገር ደብቆ ከላይ መልካም ፊት የሆነ የሚያሳይ ማለት ነው ለምሳሌ በውስጡ ኩፍርን ክህደትን ቋጥሮ ይዞ ከላይ ግን ሙስሊም እንደሆነ ሰው አክት የሚያደርግ ሙስሊም እንደሆነ ሰው የሙስሊሞችን እንቅስቃሴ ወይም ተግባር የሚያከናውን ማለት ሙናፊቅ የሆነ ሰው አላህ ይጠብቀን አህባቢ ኒፋቅ የሚባለው ትልቅ የሆነ በሽታ ነው ኒፋቅ ማለት ነገ የውመል ቂያማ ሙናፊቅ ሆኖ የተገኘ የሆነ ሰው ከጀሃነም የታችኛው ክፍል ገብቶ የሚሰቃይ አይነት ሰው ነው ሙናፊቅ ብሎ ማለት ነገ የውመል ቂያማ ምንም አይነት ረዳት የማይገኝለት ሰው ነው إن المنافقين في الدرك الأسفل من النار ولن تجد لهم نصيرا منافق እኮ ማለት خير እያሳየ ማን ነው በውስጡ መጥፎን ቋጥሮ የሚሰው ማለት ኒፋቅ መጀመሪያ ረሱል አለይሂ ሰላቱ ወሰለም በነበሩበት ዘመን ነበር ብቅ ያለው ያኔ ረሱል አለይሂ ሰላቱ ወሰለም እና የርሳቸው ባልደረባዎች ሱሐባዎች እነዛን ሙሽሪኮች በበድር ዘመቻ ላይ ሲያንበረክኳቸው ድል ሲቀናጇቸው ሲያሸንፏቸው
እናም ቁረይሾች ዘንድ አሉ የሚባሉ ታላላቅ አመራሮች በጊዜው ሲገደሉ ሙስሊሞች ድል ሲቀናጁ የዛን ጊዜ ኒፋቅ የሚባለው ነገር ብቅ ማለት ጀመረ። እነዛ መናፍቆች ወይም መናፍቃኖች በጊዜው ሙስሊሞች ነን እያሉ መናገር ጀመሩ። ነገር ግን እውነታው ግን እነሱ ከሃዲያኖች ነበሩ። አላሁ ሱብሓነሁ ወተዓላ እነሱን አስመልክቶ በሱረቱል በቀራ ቁጥር 14 ላይ እንዲህ ይላል وإذا لقوا الذين آمنوا قالوا آمنا እነዛ ያመኑትን ሰዎች ሙእሚኖችን ሲያገኙአቸው ምን ይላሉ? እኛ እኮ አምነናል ሙስሊሞች ነን ሙእሚኖች ነን ይላሉ። وإذا خلوا إلى شياطينهم ወደ ሸይጣኖቻቸው ደግሞ ዞር ሲሉ ሸይጣን ማለት ምንድነው? አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እዚህ ቦታ ላይ በጊዜው የነበሩት እዛ የአይሁድ ወይም አይሁዳውያኖች ናቸው ብለው ይናገራሉ። የነሱ አመራሮች ናቸው። ወለነሱ ይከራከሩ ይላሉ። قالوا إنا معكم እኛ እኮ ከናንተ ጋር ይላሉ። ተመልከት፣ ሙእሚኖቹ ጋር ሲሄዱ ከናንተ ጋር ነን። እነዛ ደግሞ የኢስላም ጠላቶች ጋር ደግሞ ሲሄዱ ተመልሰው ደግሞ ከናንተ ጋር ነን። እኛ እኮ ከሙስሊሞቹ ጋር የነበርነው በእነርሱ ስናላግጥባቸው ነው ብለው ይናገራሉ። ያ ሱብሃንአላህ። አላህ ምን አለ? አላሁ يستهزئ بهم አላሁ ሱብሓነሁ ወተዓላ በእነሱ ላይ ያሾፍባቸዋል። ያሾፉ መስሏቸው ነው እንጂ ዛሬን እንደፈለጉ እንዲሆኑ አድርጎ ነገ ደግሞ ወስዶ ጀሃነም ከታችኛው ክፍል በተንቀለቀለ እሳት ያዋርዳቸዋል ነው። نعم እነዛ መናፍቃኖች በጊዜው ረሱል አለይሂ ሰላቱ ወሰላም ዘንድ ይመጡና አንተ እኮ የአላህ መላእክተኛ ስለመሆንህን መሰክራ ይላሉ። إذا جاءك المنافقون قالوا نشهد إنك لرسول الله እነዛ መናፍቃን ሲመጡ ምን ይላሉ? ረሱል አለይሂ ሰላቱ ወሰላም ዘንድ نشهد إنك لرسول الله አንተ የአላህ መላእክተኛ ስለመሆንህ እንመሰክራለን ብለው ፍጥጥ ብለው ይናገራሉ። ነገሩን አጥብቀው الله سبحانه وتعالى قال من قال والله يعلم إنك لرسوله الله እኮ አንተ የሱ የአላህ መላእክተኛ የኔ መላእክተኛ ስለመሆነ እኔ ያውቃለሁኝ። እንደዚሁ ደግሞ والله يشهد الله ደግሞ ይመሰክራል። ምን إن المنافقين لكاذبون እነዛ ሙናፊቆች ቀጣፊዎች እንደሆኑ አላህ ይመሰክራል። إذا النفاق መጀመሪያ ግልጽ ይሆነው ረሱል አለይሂ ሰላቱ ወሰላም በህይወት ሳሉ ነው። በጊዜው የነበሩትን እነዛ መናፍቃኖች አላሁ ሱብሓነሁ ወተዓላ ከፊሎቹን ስማቸውን ጠቅሶ አዋርዷቸዋል። እንግዲህ እነዚህ النفاق الأكبر ትልቁ ኒፋቅ የምንለው ነው። ኒፋቅ ኢዕቲቃዲ የምንለው ነው። ምንድነው? በሁለት ይከፈላል ኒፋቅ። አንደኛው ይሄ የእምነት ክህደትን በውስጥ አስቀምጦ ኢማንን ፊት ለፊት ማውጣት፣ ይሄ ኢዕቲቃዲ እንለዋለን። እምነታዊ የሆነ ኒፋቅ ማለት ነው። ሌላው ደግሞ አመሊ እንለዋለን። ኒፋቅ አልአስገር ወይም النفاق العملي ትንሹ ኒፋቅ ወይም ደግሞ ይሄ ተግባራዊ ከስራ ጋር የተያያዘ የሆነ ኒፋቅ። አሁን ያየናቸው ለምሳሌ በሚናገርበት ጊዜ መዋሸት፣ ሲታመን መካድ፣ ሲቀጥር መጥፋት፣ እነዚህ አመሊ የምንላቸው ናቸው። ሰውየው እነዚህ ነገሮች አብስቶ የሚሰራ ከሆነ የሚዳፈር ከሆነ ትናንሾቹን የኒፋቅ ባህሪያት ትልቁ ላይ ለመድረስ የሚያግደው ነገር አይኖርም። ሙናፊቆች ብዙ ጊዜ ሲናገሩ ቀጣፊዎች ናቸው። ለምሳሌ አንተ ዘንድ ይመጣና አከሌኮ እንዲያረገ ይልሃል። ግን ነገርየው ስታጣራው ያ ነገር ዜሮ ውሸት ሆኖ ታገኘዋለህ። ሰውየው አብስቶ የሚያሽ የሆነ እንደሆነ ልብ ውስጥ ከኒፋቅ ጭላንጭል የተወሰነ እንዳለው ልትረዳ ይገባል ነው። ሁለተኛው ሰውየው ቃል ሲገባ ቃሉን ያጥፋል። ለምሳሌ
ዛሬ 6 ሰዓት ላይ እመጣለሁ ይልሃል ስትጠብቀው የለም ነገ ከዙሁር በኋላ እመጣለሁ ይልሃል ብትጠብቀው ብትደውል ምን ብትል የለም ኢንሻአላህ ነገ እንደዚህ ሰጣለሁኝ እንዲያደርግልሃለሁ ይልሃል ብትጠብቅ 5 ሳንቲም የለም የሚሰጥ ነገር የለም ኢዘን ቃል ይገባል ይዋሻል ይቀጥፋል ቃል በገባው ነገር አይገኝም عجب ነው والله ማን ነው እስኪ እንደው አሁን የማይዋሽ ማን ነው ባለንበት ዘመን በተለይ ማን ነው እስኪ አሁን ቃል እየገባ ቃሉን 100% እያከናወነ ያለ ሰው ያለ ምንም ምክንያት ቃሉን የሚያጥፍ የለም እንዴ ሰውየው ካንተ ጋር ብቻ ዞር እስኪል ድረስ በቃ ኢንሻአላህ ነገ ሰጣለሁ እንዲህ ይልሃል ነገ ደግሞ ስደውለት ደግሞ ያነሳ በቃ ነገ ዙር ላይ ይዤ ልመጣለሁ ይልሃል ከዛ በኋላ ዙር ላይ ብትደውል ብታፈላልቀው ብትፈርጥ አታገኘው ይሄ ዛሬ የአብዛኛዎቻችን ባህሪ ሆኗል አላህ ያዘነለት ሲቀር ይሄ አማና የሚባለውማ ነገር والله ፍጥጥ ብሎ የሚታይበት ዘመን ላይ ደርሰናል ሰውየውን አምነህ ወንድምህ እህትህ ቤተሰብህ ወዳጄ ብለህ ያሰብከው ሰው እሱን አምነህ እሱ ዘንዳ አማና አስቀምጣለህ ነገ አማናውን ፍለጋ ስትሄድ አላየውም አልሰማውም ይልሃል እንደማያውቅህ ይሆናል ሚስጥር ጠብቅልኝ ብለህ ሚስጥርህን ታካፍለዋለህ ሚስጥርህን ሲያዝረከርክልህ በዓለም አቀፍ ደረጃ ሲያሰራጭልህ ታገኘዋለህ ሱብሃንአላህ እንግዲህ ይህ አማና የሚባለው ነገር ዛሬ እጅጉን የጠፋበት ዘመን ላይ ደርሰናል ሱብሃንአላህ አብዛኛው ሰው አማናውን የሚክድ ሰው የበዛበት ዘመን ላይ ነው والله በጣም የከፋ ነው እነዚህ የሙናፊቅ ባህሪያቶች ናቸው አሉ ረሱል አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም በዚህ ሐዲስ ላይ 3 የሙናፊቆችን ባህሪ ጠቅሰዋል ለምን ጠቀሱ አንደኛ ረሱል አለይሂ ሰላቱ ወሰለም እያንዳንዱን ሙእሚን ከነዚህ ከተወገዙ ከተጠሉ ስነ ምግባሮች እንዲርቁ ነው ለምን ከተባለ የሙናፊቅ ባህሪ ናቸውና አንተ ሙእሚን ሆይ እነዚህ ባህሪያቶች አንተ ላይ ሊታዩ አይገባም እያሉ ረሱል አለይሂ ሰላቱ ወሰለም ይሄ ከተገኘብህ የሆነ እንደሆነ ምናልባትም ወደ ትልቁ ኒፋቅ መሰላል ሆኖ ሊያዳርስህ ይችላል ነው ግልጽ ነው አይደል ትልቁ ኒፋቅ ደግሞ ከእስላም ነው የሚያወጣ አላህ ይጠብቀን አህባቢ ረሱል አለይሂ ሰላቱ ወሰለም እነዚህ 3 የሙናፊቅ ባህሪያቶች የተናገሩበት ሌላኛውና ሁለተኛው ምክንያት ደግሞ ምንድነው እንደዚህ አይነት ሲፋት ካላቸው ሰዎች እንድንጠነቀቅ ነው እንዲህ አይነት ባህሪ ያለው ሰው ቃል ቢገባልህ ሊዋሽህ ነው ማን ሊቀጥፍህ ነው ቃሉን ሊያጥፍብህ ነው ሲናገርህ እየዋሸህ ነው አማና እንዳሰጠው ያጭበረብረሃል ሊበላሃል ተጠንቀቅ እያሉ ረሱል አለይሂ ሰላቱ ወሰለም በእንደዚህ አይነት ሰው አትተማመን ይክድሃል ይዋሽሃል ይቀጥፍሃልና ነው ረሱል አለይሂ ሰላቱ ወሰለም የሚሉት ዛሬ በሙእሚኑ እንኳን በሙስሊሙ እንኳን መሐከል ቀጠሮ ሲያዝ የሐበሻ ቀጠሮ ነው ወይስ እንዴት ነው ይባላል አይደል ሙስሊም ዘንዳ እንደዚህ የሚባል ነገር የለም አህባቢ ፊላህ ቀጠሮ ነው በዚህ ቀልድ የለም አህባቢ ዑذር ከሌለን በስተቀር በተቻለ መጠን በተባልነው ቦታ ወይም በገባነው ቃል መሰረት ልንገኝ ይገባል አህባቢ ፊላህ ይሄ የብዙዎቻችን ችግር ነው ውሸት መለያችን ሆኗል ቀጠሮ እየቀጠረን መጥፋት ወይም ማርፈድ የግላችን ሆኗል ይሄ አማና የሚባለው ነገርማ የሰዎችን ገንዘብ መብላት የሰዎችን ምስጢር ማባከን ዛሬ አላሁ ሱብሓነሁ ወተዓላ ያዘነለት ሰው ካልሆነ በስተቀር ብዙዎቻችን ተፈተነንበታል አህባቢ ፊላህ ኒፋቅ ትልቅ የሆነ መርዝ ነው ይህ መርዝ መጨረሻ ላይ ሰውየውን ወስዶ የሚደፋው ከጀሃነም ነው
ከጀሃነምም ደግሞ ክፍል አለው ታችኛው አዘቅት ውስጥ ነው ወስዶ የሚጥለው አላህ ይጠብቅ አላሁ ስብሓነሁ ወተዓላ ከሙእሚኖች ተርታ ያሰልፈን ኒፋቅ የሚባለውን ነገር ያጥፋልን አሕባቢ هذا والله أعلم والسلام عليكم ورحمة الله وبركاته